ያፈራ በቃ አውቋል። ኢትዮጵያ ውስጥ ለእኔ ሊያዘጋጀው የሚችል ብቁ የሆነ ኦርጋናይዜሽን የለም። ስለዚህ ግዴታ ብቻ ይሄድ ብሎ እኔም ሄድለታለሁ ታይላንድ ግን እዛ ሄደው በሚያገኙ ትምህርትና ስልጠና ላይክ አንተን ቴክኖሎጂ ለማድረግ የሚያግዘው ይመስላል። እዛ የተማረውን ነገር በሙሉ አዲስ አበባ ሲመጣ ይረሳል። ምናልባት በጣም ብርቱ ተፋላሚዎችን እያየሁ ነኝ። በዚህ በቦክሲንግ ፋይት ኤምኤምኤ ፋይት 5 ወር በሙሉ በእግራቸው ሄደው የጠላትን ወሽመጥ ቆርጠው አጥንታቸውን ከስክሰው ደማቸውን አፍስሰው የበላይነትን የሚለው አስተሳሰብ ሲያሸንፉ ይሄ መታሰቢያ ሊኖረው ይገባል ተብሎ በዚህ መልክ የአድዋ ድል መታሰቢያ ያለ። የዛሬው ደግሞ በእጅጉ የተለየ ነው። አንደኛ ሁሉ ጊዜ ብርቱ ትግል ስናስብ አድዋን አብረን እናስባለን። ብርቱ ትግል ምን አይነት ትግል? የቦክስ ትግል ሊሆን ይችላል። የቅይጥ ይሄ የድርብርብ ስፖርቶች ሁሉ ጊዜ ስናስብ አብረን ልናስብ የምንችለው ነገር አለ። አባቶቻችን 5 ወር በባዶ እግራቸው ሄደው በጦር ሜዳ አጥንታቸውን ከስክሰው ደማቸውን አፍስሰው ድል ካደረጉ ይሄ ድል በምን መልኩ ዴዲኬት ኮሜሞሬት ይደረጋል? እንዴት ነው የምናከብረው የሚለው እኛ ታስቦ ነው ብለን አንወስድም። ባለፈው በነበረው በአጋጣሚ በዚህ በአሬና ውድድሩ የዓለምን ቀልብ የሳበበት የሀገራችን ወጣቶች ያነቃነቀ እጅግ አስደማሚ ጊዜ ነበር። ስለዚህ ለምን ይሄንን አጋጣሚ ወደ መልካም አንቀይረው? ምክንያቱም የአድዋ ድል መታሰቢያ የባህል መታሰቢያ ብቻ ሳይሆን ወጣቶቻችንን ትናንትና የአባቶቻችን ትግል ምን እንደሚመስል እንዲያዩ እኛ ኢትዮጵያውያን በደንብ ፋይት እናደርጋለን። በታሪክ ኢትዮጵያ የተሸነፈችበት ጊዜ በጦርነት የለም። ስለ አድዋ ብንናገር ቀደም ብሎ እስማኤል ፓሻ በነበረው ጦርነት በሁሉም ኢትዮጵያ ጊዜ ድል ታደርጋለችና የድል ምልክት በሆነው ይሄ ታይትል ይሄ የውድድር ርዕስ የአድዋ ፋይት ናይት ብለን በጋራ ብንፈራረም በአድዋ ድል መታሰቢያ በኩል አንደኛ ኢንፍራስትራክቸሩ ስላለን ይህንን ምቹን አጋጣሚ መጠቀም እንችላለን። ሁለተኛ ጉዳዩን በዚህ ደረጃ ከፍ ካደረገ ትልቅ ሪሶርስ ሞቢላይዝ ማድረግ እንችላለን። ሶስተኛ ስታንዳርድ የጠበቀ ውድድር ይኖረናል በሚል በአድዋ ድል መታሰቢያ በአዲስ አበባ ከተማ አስተዳደር ስፖርትና ወጣቶችና ስፖርት ቢሮ እንዲሁም ደግሞ በኢትዮጵያ ሻምፒዮንሺፕ ዋና የዚህ መርሃ ግብር ማክሮ ኒውክለሱ አቶ ጌታቸው የሚመራው ተቋሙ ስለሆነ በዚህ ዙሪያ እንዲሁ አድዋ ፋይት ናይት በሚል ርዕሱ ተሰይሞ to the extent በእለቱ የሚሰጡት ትልቁ ፕሬስቲጂየስ ቀበቶ እንኳን የአድዋን አርማ ቢኖር የአባቶቻችንን ድል የአባቶች ሀገር ያጸኑልን የዛ ተምሳሌት ሊሆን ይችላል። ያንን አምድ ምን ተክልበት ነው በሚል በዚህ መልኩ የመግባቢያ ሰነድ ልንፈራረም ነው። በድጋሚ እንኳን ደህና መጣችሁ። አመሰግናለሁ። ወጣቶችና ስፖርት ቢሮ ኃላፊዎች ወይም ኃላፊ የአድዋ መታሰቢያ ሙዚየም ኃላፊ እና ተመልካቾቻችን ደግሞ እዚህ የታደማችሁ የሚዲያ አካላት የስፖርተኞች፣ አትሌቶች፣ ኮቾች፣ የኢንተርኔት ማሽራት እና የቢዝነስ ኃላፊዎች ስለመጣችሁ ስለተረዳችሁ በጣም እናመሰግናለን። ይሄ ለእኔም ወይም ደግሞ ለስፖርቱ ወይም ደግሞ በአጠቃላይ ይሄን ውድድር ለምታደርጉ ለሚታደም ባለሙያው እንደ ሀገር ትልቅ ታሪክ ነው። በተለይ ለስፖርቱ ሁለቱ የአዲስ አበባ ወጣቶች ስፖርት ቢሮ እና የአድዋ መታሰቢያ ሙዚየም በአድዋ እንዲሰየም መደረጉ አድዋ እንግዲህ እንደምታውቁናችንም እኛ ያስባለው ጌታቸው ያስባለው ማንነታችንን እንደ ኢትዮጵያኖች የያዘልን ወይም ደግሞ ኢትዮጵያኖች ያስባለን አንደኛው ነገራችን እና ዋናው ነገራችን አድዋ ነው። ይሄ ፋይት ወይ ቤልቱንም ጨምሮ አድዋ ፋይት ናይት መፍትሄ ቢሰየም የሚል ሀሳብ ሲመጣ እኛ ማለት የጠየቅነው ሀሳቡ ከነሱ የመጣው እኛ እንዴት ደስታው እንዴት ተቀበልነው እኛ የምናውቀው በጣም እናመሰግናለን ስላደረጋችሁ። በተለይ ለአትሌቶቹ በጣም ትልቅ ነገር ነው። ይሄን ቤልት መውሰድ ማለት የአድዋ ስታምፕ ያለበት ግድግዳችሁ ወይም ደግሞ የሆነ ቦታ ላይ ታረጋላችሁ ማለት ነው። ኢቨን ከውጭ ሀገር የሚመጡ አትሌቶች
ይህን ቤልት ይዘው መሄዳቸው አድዋን ምን እንደሆነና ለምን እንደቆመ ማን እንደሆነ የሚረዱበት ይሆናል ማለት ነው። እኔ በጣም ደስ ብሎኛል። ኢቲኤፍሲ ወይም ኢቲኤፍሲ አጠቃላይ ማኔጅመንቱ በጣም ደስተኛ ነው። ስፖርተኞች እንኳን ደስ አላችሁ ለማለት ነው። ታንክ ዩ። ሶስተኛው ውድድር የሚሆነው ሜን ኢቨንታችን ላይ የሙዋይታይ ፍልሚያ ነው። የሙዋይታይ ፍልሚያ ላይ እንግዲህ ሌላው ሻምፒዮን የነበረው ረቢቅ ነው። ረቢቅ ሳኒ እንግዲህ ይህንን ፍልሚያ የሚያደርገው ከሱዳን ተወዳዳሪ ጋር ነው የሚሆነው። ጀምስ ማጆክ ይባላል። የ2025 ቻምፒዮና ነው። የታንዛኒያን ተወዳዳሪ በማሸነፍ የመጣ ነው። ስለዚህ ከሱ ጋር ፍልሚያ የሚኖረው ይሆናል። ከዚህ በተጨማሪ እንግዲህ የተለያዩ የቦክስ ውድድሮች ይኖራሉ። እነዚህን ተወዳዳሪዎች ምርጫ ያከናወኑ አሸናፊዎቻችን ጋር የሚጋጠሙት ማለት ነው። የኢትዮጵያ ቦክስ ፌዴሬሽን ባዘጋጀው የክለቦች ሻምፒዮና ላይ ነው ምርጫ ያከናወነው። ስለዚህ በዛ ምርጫ መሰረት የሚከተሉት ተወዳዳሪዎች ይሳተፋሉ ማለት ነው። በ60 ኪሎ ግራም ሃይማኖት ደሳለኝ ወይም በቅጽል ስም ካልተሳሳት ታይሰን ከአብርሃም ዓለም ጋር የሚያደርጉት ውድድር ይጠበቃል። በ54 ኪሎ ግራም ደሳለኝ ሲሳይ ከሱራፌል አላዩ ጋር የሚያደርጉት ፋይት ይጠበቃል። ከዚህ በተጨማሪ በ48 ኪሎ ግራም እሱ ባለው ሞላ ከቢኒያም በሪውን ጋር የሚያደርጉት ፍልሚያ ይጠበቃል። ይሄ የቦክስ ካርዳችን ነው። ስለዚህ በአጠቃላይ 4 የቦክስ ጨዋታዎች ይኖሩናል ማለት ነው። ሌላው የሙዋይታይ ጨዋታዎች የሚቀሩናሉ። የኛ 2 አሸናፊዎች አሉ። ከነዚህ ጋር የሚመጡትን ተወዳዳሪዎች እንግዲህ የምንመለምለው የአዲስ አበባ ኢንተግሬትድ ማርሻል አርት በቅርቡ ይህንን የኖካውት ቶርናመንት ያዘጋጅልናል። ከዛ በኋላ ካዘጋጀ በኋላ ከነሱ አሸናፊ የሚሆኑት እንደ ካታጎሪያቸው የምንመርጥላቸው ይሆናል። ለእድሪስ እና ለሀብታሙ ማለት ነው። የተለየ ነገር ካለ ከፌዴሬሽኖቹ ጋር በመስማማት የምናሳውቀው ነው። ሌላው የኤምኤምኤ ፍልሚያ ነው። የኤምኤምኤ ፍልሚያ ከበፊቱ አንድ ጨምሮ ይመጣል። ያንንም ጨምሮ ሲመጣ እንግዲህ በዋነኝነት 2 ተወዳዳሪዎችን ያገናኛል። አንደኛው ቃላብ የተባለ ተወዳዳሪ አለ። ቃላብ እንግዲህ በሙዋይታይ ፈርስት ካን አለው። በኪክቦክስ ሌቭል ኤ ኮቺንግ ላይሰንስ አለው። በደብሊቲኤፍ 2ኛ ዳን ባለቤት ነው። በአይቲኤፍ ደግሞ የመጀመሪያ ዳን ያለው ነው። ከዚህ በተጨማሪ በኢትዮጵያ ሻምፒዮን፣ በአዲስ አበባ ሻምፒዮን እና በክለብ ሻምፒዮናዎች ላይ አሸናፊ የሆነ ነው። ስለዚህ ቃል አንደኛው የኤምኤምኤ ተወዳዳሪ ነው። ሁለተኛው ተወዳዳሪ ታይታን ነው። ታይታን እንግዲህ በጂጂትሱ ስፖርት በጣም የሚታወቅ ነው። ብሉ ቤልት ጂጂትሱ ሆልደር ነው። ሌላኛው በቦክሱ ለምሳሌ በስክርግሩ እና ከዩጋንዳው ተጫዋች ጋር የዋባ ቤልት ያለው ሰው ነው የሚጫወተው። ሚንስ ሴሚፋይናል ፕሮፌሽናል ነው። ሴሚ ፕሮፌሽናል ነው የሚሆነው። ራውንዱ ብዙ ነው። መስፍን ሁላችን ሰፖርት አድርገው 6 እዚሁ ነው የሚሆነው። ካሸነፈው የዋባ ቤልት ይኖራል ማለት ነው። መስፍን እሱንና ጊዜውላችን አግዘዋል ማለት ነው። ይህም ትልቅ ያደርገዋል። ሁለተኛ ደግሞ በቦክስ ያሉ ተጫዋቾች በኢትዮጵያ እንግዲህ ብዙ ልምድ ያላቸው ጎበዞች፣ ብዙ ሰው እንዲጠቀሙና ማየት የሚፈልጋቸው ልጆች ናቸው። ይህም ፐርሰናሊ ቦክስ ላይ ትልቅ ያሳየኛል ብዬ ማስባቸው ልጆች ናቸው። ሌላኛው የረቢቅ በወርልድ ሙዋይታይ 2 ቻምፒዮን የሆነን ሰው ነው። ልጁ በዓለም ዓለም አቀፍ በሌሎች ዓለሞች አለ፣ ግን ደግሞ በኢትዮጵያም በአዲስ አበባም ለመጀመሪያ ጊዜ የሚክስድ ማርሻል አርት ተግባራዊ ተደርጎ ስለማያውቅ ከአንድ ወር በፊት እዚሁ አድዋ ላይ እንደተደረገው ሁላችሁም ታስታውሳላችሁ። አጠቃላይ የማህበረሰቡ አቀባበል፣ የወጣቱ አቀባበል፣ የሁሉ ኢትዮጵያኖች አቀባበል በጣም ደስ የሚል ነበር። አጠቃላይ የስፖርቱ ድባብ በትክክል የቀየረ መሆኑን በተጨባጭ አረጋግጠናል። ስለዚህ ይሄ እንደዚህ በኢትዮጵያ ሕዝብ በአዲስ አበባ ሕዝብ ይሄ የተወደደ አዲስ የስፖርት አይነት ወይም ደግሞ አርት በተደራጀና በተቀናጀ በትብብር በጋራ ኃላፊነት ወስደን ብንመራው ለሀገራችንም ለከተማችንም
ለአጠቃላይ ለስፖርት ቱሪዝም መነቃቃትም ያለው ፋይዳ በጣም ከፍተኛ በመሆኑ ዛሬ ላይ በደንብ ከአድዋ ከነ ዶክተር ጋር በደንብ ተነጋግረን